አዲስ ነገር ይዤላችሁ መጥቻለሁ። አድርጌው አላውቅም እስከ ዛሬ። እንግዲህ ይሄ የደሳለ የተጠቀመው ፓንትና ቦዲ ነው ማለት ነው። ዛሬ እንግዲህ አዲስ ነገር ይዤላችሁ መጥቻለሁ። አድርጌው አላውቅም፣ ግን አሁን ላይ እየሞካከረኝ ነው ማለት ነው። ዛሬ ለደሳለ የሚገርም ሰርፕራይዝ አለኝ። ዛሬ ደስ የሚል ፍቅሬን የምገልጽበት ቀን ነው። ምክንያቱም ላሳለፍናቸው ፈተናም ደስታም ጊዜያቶች ፍቅሬን የምገልጽበት ቀን ነው እና 1-3-4 ቀን ደሳለ የሚገርም ሰርፕራይዝ አለህ እያልኩት እየነገርኩት ነበር ማለት ነው። የሚገርም ሰርፕራይዝ አለህ እያልኩ እየነገርኩት ስለነበረ እንግዲህ ሰላም እንዴት ናችሁ? የፋሲካ የወሎ ልጅ ዩቲዩብ ተከታይ ቤተሰቦች እጠፋለሁ በብለኩት መሰረት ሁላችሁም ፍቅራችሁን በውስጥ አሳይታችሁ ብርታትና አቅም ስለሆናችሁ ከልብ አመሰግናለሁ። ያው ሰውን የምታዩት በከፋችሁ ጊዜ ካጠገባችሁ ሲሆን ነውና ሁላችሁም እየደወላችሁ ብርታት እንድጠነክር ተስፋ እንዳልቆርጥ ስለረዳችሁኝ አመሰግናለሁ። አሁንም ዩቲዩብ አልተስተካከለም። ለማስተካከል የምትረዱኝ ካላችሁ ኮመንት ላይ ጻፉልኝና ተባብሩኝ ማለት ነው። እስካልዘጋ ድረስ ቪዲዮ ልስራበት ብዬ ነው እንጂ ያው ዋርኒንግ እንደሰጠኝ ነው ማለት ነው። እና ደሳለ ልንሰራለት ነው የራሱን የጢም መላጫ የሚለብሰውን ሁሌ የሚጠቀማቸውን ቁምጣና ቦዲ ጠቅልለን ስጦታ ልንሰጠው ነው ማለት ነው። እሱ ሳምንት 3 ቀን 4 ቀን ሆኖኛል ስጦታ ልሰጥህ ነው ብዬ በቃ እያጓጓሁት ነው። እሱ ምንድን ነው ብሎ በጉጉት እየጠበቀ ነው ማለት ነው። ስሜቱን አብረን የምናየው ይሆናል። ቪዲዮውን እስከ መጨረሻው ህይወት ማለት ነው። በስነ ስርዓት ታሽጓል። አብረን ከፍተን የምናየው እሱ በጣም ሰሞኑን ታውቃለህ አይደለ? እያጓጓው ውድ የሆነ ስጦታ አለ እያልኩ ግን ጊዜና ሰዓት አጥቼልህ እንግዲህ ፈጣሪ ፈቅዶ ዛሬ ልሰጥህ ነው ማለት ነው። እና ያው ለስጦታ ምን ያህል ቦታ አለህ አንተ? ከባድ ነው። ከስጦታው አብዞም በምትወደው ሰው ሲሰጥህ እኔ የተለየ ስሜት አለው። አንተ ጋርስ? በትክክል እንደገለጽሽው ነው። ስጦታ ልዩ ነው ማለትም ትልቅ ቦታ ያለው ትርጉም ያለው። እሺ አሁን ሰሞኑን ስጦታ አለህ ጊዜና ሰዓት አጥቼ ነው እያልኩ ነውና እንደው ምን ይሆናል ብለህ ትገምታለህ? ባይሆን እውነት ለመናገር እየፈተሽኩኝ ነበር ግን አላገኘሁም። ቤት ውስጥ አምጥተሻል ግን አላመጣሽም። ፈትሸሃል? ግን በግምት እንደው ምን አይነት ስጦታ ትሰጠኛለህ ብለሃል? እንደው ለመገመት እቸገራለሁ አለ። እሺ በቃ እንግዲህ ስጦታችን አብረን የምናየው ይሆናል። ብዙ ያወራንበት ወይ ፍላጎቴን ቀስ በቀስ ከዚህ ጠይቀሽ ቢሆን ነው እሱን ነገር ብዬ እጠራጠር ነበር። ግን አሁን ያወራነውም ነገር የለም ያን ያክል የተገለጸ ነገር ስለሌለ ምን እንደሚሆን አላውቅም። በቃ አብረን ነው የምናየው ማለት ነው። አብረን እናያለን። እሺ ሰላም እንዴት ናችሁ? የተከበራችሁ ውድ የዩቲዩብ ተከታታዮች እህት ወንድሞቼ እንዴት ናችሁ? ዛሬ እንግዲህ ደሱን ይዤላችሁ መጥቻለሁ። አብረን የምንቆይ ይሆናል። እንግዲህ ያው አበረታቱን፣ ሼር፣ ላይክ፣ ሰብስክራይብ አድርጉ። ለውድ ባሌ ዛሬ ትልቅ የሚባል ስጦታ አለኝ። እንግዲህ ስጦታውን ደግሞ አብረን ሰርፕራይዝ የምናደርገው ይሆናል። ስጦታው ምን እንደሆነ አላወቅም። እስኪ ሰላም በላቸው የሚቀድመው ነገር። አዎ እንግዲህ ተጠፋፍተናል። ሰላም እንዴት ናችሁ? ውድ የፋሲካ ዩቲዩብ ቤተሰብ ተከታታዮች እንዴት ናችሁ? ሁሉ መልካም ነው? አንዳንድ ጉዳዮች ላይ ተጠፋፍተናል። ብዙም ብቅ አላልንም። ያው ታውቁታላችሁ የገጠመንም ጉዳይ ለዛም ነው። እንዴት ናችሁ? ሰላም ናችሁ? የጤና ሁሉ መልካም። እንግዲህ ውድ ባለቤቴ ስጦታ ካለች ዋላ ደር ብላለች። እኔ ግን ያው ከስራም አንጻር ብዙ ጊዜ አልተመቸኝም እና ጊዜ ስላላገኘች እኔንም በጉጉት ዛሬ ነገ እያለን ቆይተናልና ስጦታው ምን እንደሆነ አላወቅኩም። ይነገር። አዎ እንግዲህ ዛሬ አይቶት የማያውቅ ስጦታ ነው ሰርፕራይዝ የማደርገው። እስከ ፍጻሜው አብራችሁን ቆዩ። በቃ ሰሞኑን ሰርፕራይዝ እያደረኩት ነበር ጊዜና ሰዓት አጥቼለት ማለት ነውና ስጦታ እንግዲህ የምን መገለጫ እንደሆነ ሁላችሁም ልብ ውስጥ ያለ ነው። ያ ደግሞ እንግዲህ እስኪ በኔ በባለቤቱ ልግለጸው ብዬ ነው እና እስኪ ምን የተሰማህ ነገር እስኪ የውስጥህን ስሜት ምን ይሆናል ብለህ አስበሃል? ስሜት ካለህ ወደ ስጦታው ከመሄዳችን በፊት አጋራችሁ። እውነት ለመናገር ስጦታ እንግዲህ እንዲቀላል የሚታይ አይደለም። ማለትም የእቃው መብዛት ማለት ሳይሆን ስጦታ በራሱ ትርጉም ያለው ነው፣ ክብር ያለው
ለምታከብሪው ሰው ነው የምታደርጊውና ስጦታ ቀላል ነገር አይደለም። እንደ ቀላል የሚታይም አይደለም። በዚህ ልክ ነው እኔ መግለጫው ስጦታ። አዎ እኔም ይሄን ስጦታ ላደርግ በጣም ጊዜ ወስዶብኝ አስቤ በቃ አስጨንቆኝ ውጣ ውረዱ በጣም ከብዶኝ ነው ያደረኩት። ነገር ግን ለፍቅር ወይም ለትዳር የሚከፈል መስዋዕት ስለሆነ ላደርግ ፈልጌያለሁ። እንግዲህ ያው እሱም በጉጉት እየጠበቀ ነው። የሆነ ነገር እኔ ስጦታ ከሚያስደስቱኝ አንዱ ነገር ነውና ስጦታ በተለያየ ነገር ስትሰጣጡ ደስ የሚል ስሜት አለው። ስጦታ ከሚያስደስታቸው ሰዎች አንዷ እኔ ነኝ። እስኪ ዛሬ ለባሌ ላደርግለት ነው። በገጠመን ብዙ ደስታም ሀዘንም ስጦታዎች ላይ ራቅ ብያለሁ። ለአዲስ ዓመትም አልሰጠሁትም፣ ለፋሲካም ብቻ በተለያየ ነገር አልተሳካም ነበር። እኛ ያልነው ሳይሆን ፈጣሪ ያለው ሆኖ ማለት ነው። እና አሁን እንግዲህ ስጦታውን የምሰጠው ይሆናል። የምትላቸው ነገር ካለ? እኔ እውነት ለመናገር ማለት ነው ስጦታውን አሁን ጊዜ የለንም፣ በቃ አልተመቸም፣ መሽቷል፣ አምሽተህ መጣ፣ ከስራ ስመጣ መሽቶብሃል፣ ስለዚህ አሁን አልሰጠህም ስለምትለኝ እንደውም እፈልጋለሁ ሁላ ቦታው ላይ ያገኘዋለሁ እያልኩኝ አካባቢው ፈለኩኝ። ስጦታው በጣም እኔ ጉጉት ውስጥ ነው የከተተኝ እውነት ለመናገር ማለት ነው። ስለዚህ ዛሬ ቀኑና ሰዓት ሆኖ ስጦታዬን ለመቀበል ጋብዛኛለች የተከበረች ባለቤቴ። አብረን እንቆይ ይበላችሁ። አብረን እንቆይ። በቃ አሁን አይንህን ልሸፍንህ ነው። በጣም እንዳታስረኝ ግን። አይ ማየት አይፈቀድም፣ ያው እስከምሰጥህ ድረስ ማየት አይፈቀድም። ኧረ ተይ በእናትሽ እንደሱ አይደረግም። እኔ በእጄ እኮ ይዘዋል። አይ እፈታሃለሁ እኮ ጠበቅሽኝ አንዴ። አይ ችግር የለውም እፈታሃለሁ። እንግዲህ ወደ ስጦታችን ልንሄድ ነው። አይዞህ ለ5 ደቂቃ ነው፣ አይገለጥም፣ መነካከት አይፈቀድም። ያው ስጦታችንን ለባለቤቱ ልናስረክብ ነው። እንግዲህ ስጦታችን አብረን የምንከፍተው ይሆናል። ይህን ቪዲዮ እስከ መጨረሻው ህይወት ትወዱታላችሁ። እናንተና ፍቅረኞቻችሁ ማረክ የምትፈልጉ ለባሎቻችሁ ማድረግ ይቻላል ማለት ነው። እንግዲህ አብራችሁን ቆዩ። ባለቤቱ እንግዲህ በደስታ የሚከፍተው ይሆናል ማለት ነው። ተቀበል፣ ስጦታህን ተቀበል የኔ ውድ። እስኪ እንደው ፍቺ ሊሆን እናት እስኪ እንደዚህ ክፈተው የኔ ማር። እስኪ ሊውና እንግዲህ ምንድን ነው ብላችሁ ትገምታላችሁ? ቁጭ በለው፣ ችግር የለም። ለካሜራው ቅርብ እንድንሆን እንዳችሁ አንተ ቀርባለህ። እኔ እንኳን አይ ስጦታ የሚሰጥ ሰው ቆሞ ነበር የሚቀበለው። አይ ተቀበለ። ፍቅር መጀመሪያ ላይ ያው እስኪ ታይ አብረን እንስኪ ሰርፕራይዝ። እኔ ሳምንት አልፎ አልኩ ከጓጓውበት ነገር ግን እንዴት ይሻላል ጎበዝ። እና እኔም ተጠብቄ ነበር። ሳምንት አልፎታል እኔ ከጓጓውበት እግዚአብሔርን ነው የምላችሁ። አዎ በየቁም ሳጥን እየፈተሽኩት ነበር ግን አላገኘሁትም። እሺ ቆይ አንዴ ካሜራ ውስጥ አጥፉ። ካሜራ ውስጥ ቆይ ማርያምን እኔ ውስጥ ነበሰቀዛ ተለኝ ወይ አለን እንዴ አይደለም። ልቀቂ ቆይ ማርያምን አለን እግዚአብሔር ጠብቀኝ። ኖር ነው እኮ እንደዚህ አይደለም። ምን ችግር አለው እንዴ? ይናቅ። አረ አጥሽ እኔ ነው ወይ ምን አረ ወይ የኔ ውድ ደስ ምን አይ በቃ ስለዚህ እኮ እውነት ለመናገር ይቅርታ እንካ የኔ ውድ በይሄንን ከበርሻለሁ። ልቀቀኝ አሁን ይሄንን አንሽልኝ እና ሰርፕራይዙ አለ ግን ምን ይላል ብዬ ነበረ ስሜቱ በጣም እንዴት አሰብኩ። ላብ እና ያደረገ እንዴት ታረጋግያለሽ? እግዚአብሔርን እንዴ አይደረግም። ምንም አይደረግም። ከስጦቶች ሁሉ እንዴ አስቀምጪ እንዴ ምን ነው ምን
ኧረ ተይ በእናትሽ አስቀምጪ። ከስጦታዎች ሁሉ ውድ ስጦታ ነው የሰጠሁት። አመሰግናለሁ። እና አስበርኬ አስቀድሼ ሰርብራይ ነው። እንደዚህ በስሜት ሲገለጽ ነው ስጦታ። እና ስጦታውን አብረን የምናየው ሆነን ወርቅ ነው ግን በጉጉት ጠብቆ የራሱ የቤት እና ዛሬ በቅዱስ ገብርኤል ቀን አስፈርኬ አስቀድሼ ምናምን ውድ ስጦታ ለሰጠው ነው ማለት ነው። ለማንኛውም ቀለበት እንደዚህ ነው የሚባለው። እሺ እንደዛ አደረግም እኮ ይሆናል፣ ችግር የለውም። ቀየራም ማለት ነው ይቀየር ነው ያመጣሁት። ለማንኛውም አመሰግናለሁ። ግን መጀመሪያ ላይ ምን ተሰማህ? እስኪ ሰርፕራይዝ ምን ተሰማህ? ምን ተሰማህ? እኔ እኮ ገና ሳይሆን ከቁም ሳጥን አውጥተሽ ተቀረሽ ትያለሽ። ለአንተ ብቻ አይደለም ለራሴም ገዝቻለሁ። እና እስኪ በስጦታው ምን ያህል ስሜቱን እስኪ ስሜቱ ግን ከባድ ነው ማለት እንደዚህ አሁን ወደ ፍራንክ የተቀራረ ፍራንክ በቃ ምንም ያደረግሽው እሱ ነው። በእርግጥ እኔ አታደርግኝም እያልኩ እንትን እናደርግ ነበረ። ይሄ ደግሞ ሳምንት ጀመረሽ እንደዚህ ስላልሽኝ አልነቃውም። በጣም በጉጉት ነበር ስጦታው። አዎ በጉጉት ነው፣ በቃ በጉጉት ነው። ልትሮጥ እኮ ምንም አልያዝኩም። ይሄ ጣውላው ባይዝህ እኮ የለም። አረ ካሜራ ፊት እኮ እንደዚህ እኮ በጣም ከባድ እኮ ነው፣ አይደረግም እኮ እንዴ። ስፔንስ ነው ያደረኩት ይሄን ቪዲዮ ታጥቦ የተቀመጠ ልብስ አውጥተሽ ስጦታ መስጠት ያለሽ እንደው እኔ በራሴ መቆጣጠር አቅቶኝ ነበር። ሳቄን ግን በጣም ይዤው ነው ተክሻለሁ። መቆጣጠር አቅቶኝ ነበር እና ለማንኛውም ያው ወርቅ ነበረው። ወርቁ በስራም በምንም አልመቻች ሲል ወርቁን አውልቄ ይኸው በቅዱስ ገብርኤል አስባርኬ ሰጥቼዋለሁ ማለት ነው። ያው ግን ጠባለች ትንሽ ግን ሊቀየራ ማለት ነው። ስንቀይራ ጤፍ ነው እውነት እንደዚህ አይደረግም። እኔ እንደዚህ አደርግሻለሁ እኮ